ይስጥልን የዞላ ኒውስ ቤተሰቦች እንደምንቆያችሁ ከዞላ ኒውስ ዕለታዊ መረጃዎች እየቀረብ ያለባችሁ ይቆዩ። የሀገሪቱ የበላይ መሪ መገደላቸውን ተከትሎ በቴህራን መጠነ ሰፊ ተቃውሞዎች ተቀሰቀሱ። የኢራን መንግሥት መገናኛ ብዙኃን የሀገሪቱ የበላይ መሪ አያቶላ አሊ ካሚል በአሜሪካና በእስራኤል ጥቃት መገደላቸውን አረጋግጧል። ይህንም ተከትሎ በዛሬው ዕለት በሺዎች የሚቆጠሩ ኢራናውያን በቴህራን ጎዳናዎች ላይ በመውጣት መጠነ ሰፊ የተቃውሞ ሰልፍና የሐዘን መግለጫ በማድረግ ላይ ይገኛሉ። የሀገሪቱ መንግሥት በእስላማዊ አብዮት መሪ ላይ የተፈጸመው ግድያ ወንጀል ያለ ቅጣት አይቀርም በማለት ዛቻ አዘል መግለጫ መስጠቱን የኢራን ብሔራዊ ቴሌቪዥን የሆነው ፕሬስ ቲቪ ዘግቧል። በዚሁም ወቅት በቴህራን ከተማ የተሰበሰቡ በርካታ ሰዎች ጸረ አሜሪካና ጸረ እስራኤል ተቃውሞ መፈክሮች እያሰሙ መሆናቸውን ምስሎችን ይዘው በመታየት ላይ ናቸውም ተብሏል። ቀደም ሲል የኢራን ባለሥልጣናት በመላ ሀገሪቱ ቢያንስ 201 ሰዎች መገደላቸውን አስታውቀው ነበር። ከሁለቱም የከፋ ጥቃት በደቡብ ኢራን በሚናብ ከተማ በሚገኘው ዛቸሬ የሴቶች ትምህርት ቤት የተሰነዘረው ሲሆን በወቅቱ 108 ተማሪዎች መገደላቸውን የኢራን ቀይ ጨረቃ ማኅበር አስታውቋል። ለጥቃቱ ተጠያቂ ማን እንደሆነ በገለልተኛ አካል እስካሁን አልተረጋገጠም። ኢራን ዓለም አይታው የማታውቀውን ምስጢራዊ መሳሪያ በአሜሪካ ላይ ስትሰነዝር መሆኑን አስታወቀችም። መካከለኛው ምስራቅ እየተካሄደ ባለው መጠነ ሰፊ ጦርነት የኢራን አብዮታዊ ዘብ ከፍተኛ አዛዥ ጀነራል ኢብራሂም ጃባሪ አሜሪካና እስራኤልን የሚያስደነግጥ አዲስ መግለጫ ሰጥተዋል። ጀነራሉ ኢራን እስካሁን የተጠቀመችው አሮጌ ሚሳኤል ክምችቷን ብቻ መሆኑን በመጥቀስ በቀጣይ ግን ዓለም አይታው የማታውቀውን ምስጢራዊና ዘመናዊ መሳሪያ እንደምትጠቀም ዝተዋል። እስካሁን የተጠቀመችው አሉ መሪው፣ እስካሁን የተጠቀመችው የቆሸሸ ብረት ነው። ለቀጣይ የምንጠቀመው እጅግ አስፈሪ የሆነውን ዘመናዊ መሳሪያ ነው ሲሉም ተናግረዋል። ጀነራል ጅባሪ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ አሜሪካ በኢራን ከፍተኛ አመራሮች ላይ የሰነዘረችውን ኦፕሬሽን አጣጥለውታል። ጠላቶቻችን በፈጸሙ ጥቃት ተደስተው ይሆናል። ነገር ግን እኛ እስካሁን ለአጸፋ የተጠቀምናቸው በእኛ እይታ እንደ ቆሻሻ ብረት የምንቆጥራቸውና ጊዜ ያለፈባቸው አሮጌ ሚሳይሎችን ነው ብለዋል። ኢራን ወደፊት ስለምትጠቀመው መሳሪያ ዝርዝር መረጃ ባይሰጡም ጀነራሉ የሚከተለውን አስደንጋጭ ማስጠንቀቂያ አስተላልፈዋል። እውነተኛው ጦር ገና አልተጀመረም። ኢራን ለዓመታት በምስጢር ያዘጋጃቸው በራዳር የማይታዩና በየትኛው ለዓለም ክፍል ኢላማ የመምታት አቅም ያላቸው እጅግ ዘመናዊ ቴክኖሎጂ ውጤቶች ዝግጁ ናቸው ብለዋል። አሜሪካና እስራኤል ሊገምቱት የማይችሉ ጥፋት ይጠብቃቸዋል ያሉት ይህ ዛቻ የመጣው በኦማን አሸማጋይነት ሲካሄድ የነበረው የኒውክለር ድርድር በይፋ መፍረሱን ተከትሎ ነው ተብሏል። ዋሽንግተን በኢራን ላይ የመጨረሻውን እርምጃ ለመውሰድ መወሰኗን አስታወቀች። ቴህራን ደግሞ የሆርሙዝ የባህር ሰርጥ በመዝጋትና በ6 ሀገራት የሚገኙ አሜሪካ ጦር ሰፈሮች ላይ ጥቃት በመሰንዘር ምላሽ ሰጥታለች። ወታደራዊ ተንታኞች እንደሚሉት የጀነራል ጀባሪ ንግግር ኢራን ምናልባትም ሃይፐርሶኒክ ሚሳይሎችን ወይንም በሳተላይት የሚመሩ አዳዲስ ድሮኖችን ለመጠቀም መዘጋጀቷን የሚያሳይ ሊሆን ይችላል ተብሏል። በቴል አቪቭ የሚሳኤል ጥቃት ከፍተኛ ውድመት ደረሰም። ቴል አቪቭ ባለፉት ጥቂት ሰዓታት ኢራን በእስራኤል የንግድ መሃል በሆነው ቴል አቪቭ ላይ በፈጸመችው የሚሳኤል ጥቃት በከተማዋ ላይ ከፍተኛ ውድመት መድረሱን ተዘገበም። የካድሮስ የዜና ምንጮች የተለያዩ ዓለም አቀፍ ሚዲያዎች እንደገለጹ ጥቃቱ የመኖሪያ ሕንፃዎችና መሠረተ ልማቶችን ኢላማ ያደረገ ነው ተብሏል። በቴል አቪቭ የሚገኝ አንድ ባለብዙ ፎቅ የመኖሪያ ህንፃ በሚሳኤል ተመቶ በፊልም የተደገፈ ከፍተኛ ቃጠሎና የፍርስራሽ አደጋ ታይቶበታል። እስካሁን ባለው መረጃ ቢያንስ አንድ ሰው መሞቱና ከ27 በላይ ሰዎች መቁሰላቸውም ተረጋግጧል። የጥቃቱ መንስኤ ኢራን ይህን ጥቃት የሰነዘረችው አሜሪካና እስራኤል በጋራ በቴህራን ላይ ለፈጸሙ ጥቃት የአጸፋ ምላሽ መሆኑን ገልጻለች። የአየር መከላከያ የእስራኤል አይረን ዶም እና አሮው የመከላከያ ስርዓቶች በርካታ ሚሳኤሎችን ቢያከሽፉም አንዳንድ ባለከፍተኛ ፍጥነት ሚሳኤሎች ግን ጥሰው መግባታቸውም ተረጋግጧል። በአሁኑ ሰዓት በቴል አቪቭ የአደጋ ጊዜ አዋጅ የታወጀ ሲሆን ነዋሪዎቹም መጠለያ ውስጥ እንዲቆዩ ጥሪ ቀርቧል። መካከለኛው ምስራቅ ክስ ካለው ወቅታዊ ሁኔታ ጋር ተያይዞ በዚያ የሚገኙ ኢትዮጵያውያን አስፈላጊውን ጥንቃቄ እንዲያደርጉ የውጭ ጉዳይ ሚኒስቴር ጥሪ አቅርቧል። በሚኒስትሩ የመከላከያ ምስራቅ ኤዥያ እና የፓሲፊክ ሀገራት ዳይሬክተሮች ጀነራል አምባሳደር መንግስት ቀውሱ ያሉበትን ሁኔታ በአንክሮ እየተከታተልን መሆኑን ገልጸው ዜጎች በአካባቢያቸው የሚሰጡ መመሪያዎችና መረጃዎችን በጥንቃቄ እንዲከታተሉ አሳስበዋል። አምባሳደር ዶዋኖ ዜጎቻችን አስፈላጊውን ጥንቃቄ ማድረግ አለባቸው፣ ሁኔታውን በቅርበት እየተከታተልን ነው ብለዋል። አክለውም ዜጎች ሊከሰቱ የሚችሉ አደጋዎችን ለመቀነስ በአካባቢያቸው የሚመጡ መረጃዎችን በትኩረት እንዲያመጡና ለጊዜው በቤታቸው ቢቆዩ ይመከራል ሲሉ የደህንነት ምክረ ሀሳባቸውን ገልጸዋል።
መንግስት ለዜጎቹ አስፈላጊውን ድጋፍ ማድረግ ዝግጁ መሆኑን ገልጸው ዳይሬክተሩ በእኛ በኩል እንደ መንግስት የሚያስፈልገውን ነገር ሁሉ እናደርጋለን፣ ለጊዜው ግን ከዜጎች የሚጠበቀውን ከፍተኛ ጥንቃቄ ማድረግ ብቻ ነው በማለት ተናግረዋል። እንደ አምባሳደር ብርሃኑ ገለጻ ሁኔታው አዲስና በየጊዜው የሚቀያየር በመሆኑ ሂደቱ ወዴት ሊያመራ እንደሚችል በአሁኑ ወቅት ለመገመት አስቸጋሪ ነው ሲሉም ተናግረዋል። ይሁን እንጂ መንግስት ጉዳዩን በትኩረት እየተከታተለ መሆኑን ተጨማሪ መረጃዎች ሲኖሩም ለህዝብ ይፋ እንደሚያደርጉም አስታውቋል። ሁኔታው እየተባሰ ሲሄድ በዜጎቹ ደህንነት አንጻር መንግስት ምን አይነት እርምጃዎችን ሊወስድ ይቻላል ተብለው ቢጠየቁ የቲክቫህ ኢትዮጵያ ላቀረበላቸው ጥያቄ ሲመለሱ እንደ ሁኔታው ነው የሚሆነው፣ ወደፊት ምን ሊከሰት እንደሚችል አሁን ላይ ለመገመት ይከብዳል፣ የሚወሰዱ እርምጃዎችን በሚፈጠሩትና በሚቀጥሉት ሁኔታ ላይ የተመሰረተ ይሆናሉ ብለውም ተናግረዋል። የተወደዳቸው የዘላን ቤተሰቦች ስለተከታተላችሁን እያመሰገነ በእኛ በኩል ሰናይ ጊዜ ብለናል።